አንድ ምርጫ ዲሞክራሲያዊ ሂደት ነው ተብሎ ከሚገለጽባቸው መካከል ምርጫው ነፃ ፍትሃዊ አካታች ሲሆን ነው። ይሄንን ደግሞ ለማድረግ ብዙ የሆኑ ባለድርሻ አካላቶች አሉ። ፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ዜጎች በመራጭነት ይሄንን ደግሞ ስራ የሚያስፈጽመው ምርጫ ቦርድን አይነት የምርጫ አስፈጻሚ አካል እንግዲህ እነዚህ ሁሉ የተባበረ ጥረትና ስራ ነው ይሄንን ምርጫ ገለልተኛ ነፃ ፍትሃዊ የሚያደርገውና እንዲህ ሆኖ ከተፈጸመ ደግሞ ለሀገራችን ይሄ ሂደት ጠቃሚ ዜጎች በየጊዜው የሚፈልጓቸው መሪዎች በካርዳቸው እየመረጡ በራሳቸው ፍላጎት እየመረጡ የመተዳደር ስርዓት ስለሚዘረጋ ወሳኝ ነው፣ በጣም አስፈላጊ ነው ለናምናለን።